አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አበቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ቻናሌን አዲስ ከሆናችሁ ተቀላቀሉ። ቪዲዮውን ሲጀምሩልኝ ላይክ እያረጋችሁ ጀምሩት ማለት ነው። ዛሬ እንግዲህ ወደ ኢትዮጵያ ገብተን ኑሮን እንዴት እንኖራለን፣ ኑሯችንስ ደግሞ እንዴት ማሸነፍ እንችላለን የሚለውን 5 ነገሮች ልንገራችሁ ማለት ነው። እህቶቼ መቼም ያው ኢትዮጵያ ገብተን አሳብ ነው በቃ ኢትዮጵያ ገብተን ምን ሰርቼ ነው የምኖረው? ኢትዮጵያ ገብቼ እንዴት ነው የምኖረው? እንዴት ለምደዋለሁ የኑሮውን ሁኔታ? ብዙ ጊዜ እንግዲህ ኢትዮጵያ የምንዋራው በቃ ይሄ ጠፍቶ አሁን ደግሞ ዝናብ ጠፍቶ ነገ ጧት ደግሞ ሌላ ችግር እናመጣለን ማለት ነው። እና ከኢትዮጵያ በቃ ችግር አይጠፋም። ገባችሁ? ችግር አይጠፋም። ግን ሁል ጊዜም ኢትዮጵያ ችግር ባልጠፋ ሰዓት እናንተ ደግሞ በቃ ይሄ ነገር እዛ ቢያገኘኝስ ብቸገርስ ኑሮን እንዴት አድርጌ ያሸንፋለሁ ብላችሁ ትጨነቃላችሁ እህቶቼ። ስለዚህ እናንተ ኢትዮጵያ መጥታችሁ ምን ማድረግ እንዳለባችሁ ማለት ነው እነዚህን 5 ነገሮች የምታደርጉት ሆነ ትኖራላችሁ። በነገራችን ላይ ማለት ነው አሁን ለታኔ በሰራሁት ቪዲዮ ምንድነው ያለችው አንዲት እህት እንደዚህ እኮ ወደ ሀገሬ ገብቼ ተሳክቶልኝ መኖር እፈልግ ነበረ፣ ግን በጣም ነው የምፈራው አልሳካልኝ አለ ብላ እንግዲህ አልቅሳለኝ ማለት ነው እህቶቼ። እና እኛ ኢትዮጵያ ላይ ስታውን ማለት ነው እህቶቼ እውነቴን ነው የምላችሁ ተሳክቶ አይደለም ተሳክቶልን አይደለም እኛ ኢትዮጵያ ያለ ነው ማለት ነው። ግን ዝም ብለን እንኖራለን። ኢትዮጵያ ማለት የሰው ሀገር የሰው ነው ሁልጊዜም ማለት ነው። ሰው ሀገር ስትኖሩ የእናንተ አይደለም። እዛ ይሄር ነው እኛ የተወሰነ ነገር ለመቀየር ያጣነውን ነገር ተበድረን እንዲሁ ብድራችንን ለመክፈል በቃ የተወሰነ ለመቀየር ቤት የለን እንደሆነ ጎጆ ለመስራት ነው እዛ ይሄር ነው እንጂ የሰው ሀገር እንቅ አድርገን አይ ተዚህማ በቃ ኢትዮጵያ በህድ እኮ እጨናነቃለሁ፣ ኢትዮጵያ በህድ እኮ ይቸግረኛል፣ ችግሬን በወልዲስ የትምህርት ቤት ክፍያ ያለበት ብዙ ነገሮች ትዳር ስንይዝ ብዙ ነገሮች አሉ ብለን እምንል ከሆነ ወደ ሀገራችን መግባት አንችልም። እንዲሁ በሰው ሀገር ሰምጠን እንቀራለን ማለት ነው እህቶቼና እንግዲህ በመጀመሪያ ኢትዮጵያ ለመግባት ስናስብ ወይም ኢትዮጵያ ገብተን ለመኖር ስናስብ እዛ የኖር ነው ወይ የአረብ ሀገር አይናችንን መንቀል አለብን ኢትዮጵያ ላይ ማለት ነው። እንዴት መሰላችሁ? ኢትዮጵያ መተን እየኖር አረብ ሀገር እኮ እንዲህ ነው፣ አረብ ሀገር እኮ እንዲህ አለ አገሩ ማነጻጸር ገባችሁ? እንዲህ የምናረግ ከሆነ አሁንም ስደት መሄዳችን አይቀርም። በቃ የምናየው እዛ ያለው መልካም ነገር ለሐቂቃ ማለት ነው። ኢትዮጵያ ላይ ስንመጣ የኢትዮጵያ ችግር ብቻ የሆነና የሚታየን እዛ ያሳለፍነው የወር ደሞዝ ብዙ ነገሮች ግን እኮ እዛ ሆነን ኢትዮጵያ ሀገር የገብቼ ውሃ ሽጬ ለምን አልኖርም ብለን ያሰብንበት የለም። ሁላችንም አስበንበታል። ግን ኢትዮጵያ ስንመጣ ደግሞ የሆነ በቃ አይናችንን አንነቅልም ተዛው ሀገር ማለት ነው። ስለዚህ ይሄ ነገር ወይም ተስፋ አለመቁረጣችን ከአረብ ሀገር እነዛ ውጭ ሀገሮች የምንኖርባቸው ኑሮዎች በቃ የሆነ እዚህ ሆነን የምናበላለጥ ከሆነ ኑሮውን ሁልጊዜም ሰው ሀገር እንዲኖር ነው ማለት ነው የምንኖረው። ስለዚህ ፍራቻችን እዚህ ነው። ስለዚህ አገራችንን ኢትዮጵያ መጥተን የሰው ሀገርን አይናችን አንስተን የምናገኘውን ነገር ኢትዮጵያ ላይ አግኝተን መኖር አለብን ማለት ነው እህቶቼ። ይሄንን ማናረግ ከሆነ ሁልጊዜም እዛው ነው ማለት ነው የምንመኘው፣ ወይም በሰው ሀገር እንቀራለን። ሌላኛው እንግዲህ ያልተነኩ ኢትዮጵያ ገብተን ለመኖር ያልተነኩ እድሎችን ማየት አለብን ማለት ነው። ያልተነኩ እድሎች ስንል ማለት ነው ለምሳሌ አሁን አንድ ሰው ምንድን ነው ሀገራችን ላይ ሲኖር ወይ ንግድ መጀመር አለበት። የሆነ ነገር ለመኖር የሆነ ነገር ያስፈልገናል አይደል? በእርግጥ እኮ የሚቀልበን አላህ ነው። እርዝቃችንን የትም ይሆን አረብ ሀገር ተሆነ አሜሪካን ተሆነ እርዝቃችን እኛ ዝም መኖር አንችልም። እርዝቃችን ትያልቅ ብቻ ነው መምጣት የምንችለው ማለት ነው። ስለዚህ አንድ ሰው ደግሞ እርዝቁ እዚህ ሆኖ እዛ መኖር አይችልም ማለት ነው፣ ይመጣል። ስለዚህ ይሄንን ነገር መጀመሪያ ማመን አለብን ማለት ነው። እንግዲህ ኢትዮጵያ ላይ መተን በቃ የሆነ ቢዝነስ ኑሮን ገንዘብ ኑሮን መንቀሳቀስ አለብን ብለን ስንኖር ያልተነኩ እድሎችን ወይም ደግሞ አካባቢያችን ላይ ለምሳሌ አሁን ትላንትና የሰራው ቪዲዮ አለ ጭድ ይቀርባል ማለት ነው። ለምሳሌ ጭድ የሚያቦኩ ሰዎች ቤት የሚመርጉ ሰዎች ጭድ ያስፈልጋቸዋል አይደለ? ስለዚህ እናንተ ቦታ ትፈልጉና የጭድ መካዘን ማድረግ ትችላላችሁ ማለት ነው። ስለዚህ እነዛ ቤት እየሰሩ የሚያስመርጉ ሰዎች ጭድ ይፈልጋሉ ማለት ነው። እንደገና ደግሞ ቤት የሚያሰሩ ሰዎች ምን ያስፈልጋቸዋል?
አሸዋ ያስፈልጋቸዋል። የአሸዋ መጋዘን ይኖራቸዋል። የሲሚንቶ መጋዘን ይኖራቸዋል። ስለዚህ እናንተ እዚህ አካባቢ ዳቦ ቤት ካለ የምን መካዘን ያስፈልጋል? የዱቄት ማለት ነው። ስለዚህ እነዚህ ሀሳቦች መኖር አለበት። ገንዘብ ካላችሁ ኢትዮጵያ ላይ መጥታችሁ እነዚህን በቃ ያልተነኩ ይሄንን ብቻ ሳይሆን ሌሎች ነገሮች የአካባቢ ሰው ምን ያስፈልገዋል፣ እዚህ ሰፈር የሌለ ነገር ምንድን ነው ብለን አስበን ያንን ነገር የምናቀርብ ከሆነ ወደ አረብ ሀገር ወይም ደግሞ ሌላ ሀገር የመሄድ ሀሳብ አይኖረንም። ሰው በሀገሩ ይኖራል ማለት ነው። ለማንኛውም አረብ ሀገር ሆነን የምናስበው ኢትዮጵያ መጥተን በቃ ሂጅም መኖር እፈልጋለሁ ብለን እናስብና እንጨናነቅበታል ማለት ነው። የምንጨናነቅበት እንዲንተው እዚህ መጥተን በቃ ጀግና መሆን አለብን። አገራችንን መቀበል በቃ ባጭሩ ማለት ነው። ኑሮውን መቀበል አለብን ማለት ነው። ማንኛውም ነገር መቀበል አለብን ማለት ነው። እና ደግሞ እንግዲህ ኢትዮጵያ ስንገባ ሌላኛው ኢትዮጵያ ስንገባ የገንዘብ አያያዝ ጥበብ ማለት ነው። የገንዘብ አያያዝ ጥበብ ያስፈልጋል። እንግዲህ ትልቁ መንስኤ ይሄ ነው እህቶቼ። ከዛ ስንመጣ እዛ የለመድነው አረቦች ሲሰጡ እናያለን። ስጦታ ነገር በሰርግ ሲዋጡ እናያለን። በብዙ ነገሮች እናያለን። በቃ ሲሰጥ ነው ባጭሩ። ምንም ነገር እዛ ቦታ ተቀምጠን በእርግጥ እኮ የተቸገረም ይኖራል። አሁን ለምሳሌ እንደዚህ ጠፍተው የሚኖሩ እህቶች ስራ ታያገኙ ተቸግረው ብዙ ነገሮች የሚያደርጉ አሉ። ግን እኛ በኮንትራት በመዳም ቤት ስንኖር መዳም የፈለገችውን አርጋ አምጥታ ምሳ ይሰራል። ቢቸግራት የማያገባኝ ባይቸግራት የማያገባኝ። ስለዚህ በሆነ ሰዓት ደግሞ ልብሷን ገዝታ ትለብሳለች፣ ትዘንጣለች ልጆቿ ጋር። ያንን ነገር ባይኔታይ ትቀርጽ በቃ ቅንጭላቴ ትቀርጽ ይኖርና እኔ የማስበው ልክ ኢትዮጵያ ሄጄ እንደ መዳም እኖራለሁ ብዬ አስባለሁ ማለት ነው። ስለዚህ ያንን ነገር ደግሞ ማድረግ የለብንም። ገባችሁ? ኢትዮጵያ ስንመጣ የገንዘብ መቆጠብ ያስፈልጋል። ዛሬ ሄደን ገበያ በቃ ዛሬ ይሄንን ገቢቼ መጣሁኝ ይሄን እያረኩኝ ከሆነ ነገም ከነገ ወዲያ ደግሞ ገበያ እየሄድኩኝ ሌሎች ነገሮች የምገበይ ከሆነ ለምንድን ነው ወላሂ ነው የምላችሁ። በዚሁ አጋጣሚ ወዲያው እንደመጣሁኝ የዛሬ ዓመት አካባቢ እዚህ ቤት ስመጣ አገሬ ስመጣ ዘንቢሌን የድሮ ዘንቢሌን ይዤ ወደ ገበያ ሲሄድ የሆነ ልጅ አገኘኝ ማለት ነው። በእርግጥ ያው እንኳን ደህና መጣሽ ምናምን ብሎ መጥቶ ዘይሮኛል ማለት ነው። እና በሌላው ቀን እዚህ ወጣትን አስፋልት ትገባ አገኘሁት ዘንቢል ይዣለሁኝ። እንግዲህ ልገበያይ ነው ማለት ነው። ሽንኩርቱ፣ ዘይቱ፣ ምኑ የለም ቤት። በቃ እሱን ልገበያይ እየሄድኩ ነው ማለት ነው። እና ምንድን ነው ያለኝ? ወላሂ ነው የምልሽ ጠይባ ይቺ ዘንቢል ታጎልሻለች፣ ይዘሻት አትሂጂ እዛ አትክልት ተራ ላይ ማለት ነው። እኔ በጣም ገረመኝ ወላሂ። አትክልት ተራ ስገቡ በቃ የማታጠፉበት እውነት ሌባ ሰረቀኝ እንደ ከቦርሳዬ ነው የምትሉት ማለት ነው። በቃ ቢያንስ 10,000 ብር 5,000 ብር ኪሳችሁ የቤት ገበያ በቃ ሽንኩርት ምኑን በቃ ላይ የቤት አስቤዛዎች እነሱን ለመገብየት ሄዳችሁ ያቺ ዘንቢል የያዘችው ከ10,000 ብር በላይ ነው እህቶች። አትክልት ተራ እንኳን ገብታችሁ ምስር አለበት ምን አለበት ማለት ነው። እና እቺን ዘንቢልማ አትል መጃተና ይመጣል አለብሽ እዚህ ሀገር ለመኖር አለኝ ማለት ነው የሆነ ልጅና አሁን ትዝ ይለኛል። ለካ እውነቱን ነው። በተለይ እኛ ሴቶች ቤት ውስጥ ስንመጣ በጣም ብዙ ነገሮች ከአረብ ሀገር ወዲህ ስንመጣ ብዙ ነገሮች ቢጎለው እናያለን። ለምን እዛኔ መዳም በየቀኑ የሆነ ነገር ትታመጣ ያለሁኝ በቃ ያ ነገር እንደሞላ ነው ሁልጊዜም። ሽንኩርቱ 10 ኪሎ 5 ኪሎ መጥቶ ይቀመጥ ነው የማየው ማንኛውም ነገር። ስለዚህ እንደሷ መጥቼ በቃ ሂጄ ዘንቢሌን ገበያ ይቻ አምጥቼ ቤት የማስቀመጥ እፈልጋለሁ ማለት ነው። ግን ኢትዮጵያ ላይ እንደዛ ባይሆንም በቃ እንደዛ ሳይሆን ያኔ በትንሹ ገቢቼ መጥቼ በቃ ሳምንታዊ የሚሆን ነገር ቢያንስ እንደው 5 ኪሎ ሽንኩርት ተገዛሁኝ 4 ኪሎ ሽንኩርት ተገዛው እስከ ሳምንት ድረስ መጠቀም አለብኝ ማለት ነው ቶች። እና ይሄን ነገር ኢትዮጵያ ላይ ስንመጣ በቃ ዛሬም ገበያ እንሄዳለን ወይም ዛሬ የሆነ መናፈሻ ቦታ ሄደን ይሄንን አዋጣን ወይ ይሄንን አዋጣን እምንል ከሆነ ምን እየሆነ ነው? የያዝነው ገንዘብ እያለቀ ነው። ስለዚህ ቢዝነሱ ያ ያሰብኩት ወይም ሰራበታለሁ ያልኩት ነገር እያለቀ ከሰዎች ጋር ስውል ማህበራዊ ኑሮ ጋር እንደዚህ ስትውሉ በጣም ወጭን መቆጠብ አለባችሁ ማለት ነው። እነዚህን ነገሮች ተተቆጣጠራችሁ ኢትዮጵያ ላይ በቃ የሆነ ዝግ ያለ ኑሮ ትኖራላችሁ ማለት ነው። እንዴት መሰላችሁ? በቃ ከማንኛውም ነገር ላይ በቃ ላዴ ትክክለኛ ሲዳ የሆነ ኑሮ መኖር አለበት። ከፍ የምትሉ ከሆነ ተወርቃላችሁ። ገባችሁ? ከፍ ላለሁ የምትሉ ከሆነ ኢትዮጵያ ያኔ ይጠላል ማለት ነው። ስለዚህ ትክክለኛ ሲዳ በቃ ያኔ በቃ እንደዚህ ማለት ነው።
የሆነ ኑሮ እንድትኖሩ እናንተ ብልጥ መሆን አለባችሁ ማለት ነው። እነዚህን ነገሮች የምታደርጉ ከሆነ ኢትዮጵያ ላይ ይኖራል እህቶች። እና ብዙዎቻችሁ እንግዲህ ፈራን ምናምን የምትሉ ሰው በሰው ሀገር አያረጅም እህቶቼ። ሁልጊዜ በሰው ሀገር የምናስብ ከሆነ በቃ ምን ታረጉታላችሁ? ኢትዮጵያ ላይ በቃ መታችሁ መውለድ አለ፣ መታችሁ ከቤተሰብ ጋር በቃ ትልቁ ነገር ደግሞ ትዕግስት ነው። በቃ ትዕግስት መኖር አለበት። ትዕግስት ሶብር ከሌለን ከባድ ነው ማለት ነው። ስለዚህ ሶብርን ማስቀደም አለባችሁ፣ ሶብር ማድረግ አለባችሁና ኢትዮጵያ ላይ ስትኖሩ በቃ ዝግ ያለ ኑሮ፣ ገንዘብን ለማጥፋት አለመቸኮል፣ በብዙ ነገሮች ማለት ነው ማሰብ መረጋጋትን ያስፈልጋል ማለት ነው። ኢትዮጵያ ላይ መጥቶ በቃ ዝግ ብለን ያለውን ነገር ተሰዎች ጋር ማጥናት፣ እነዚህን ነገሮች የምታደርጉት ከሆነ ኢትዮጵያ መጥታችሁ ትኖራላችሁ። አለበለዚያ ዛሬም ነገም እየወጣችሁ ይሄንን ባረገው ይሄ ዛሬ ይሄንን ገዝቼው ነገ ይሄንን ብየው ዛሬ ለቤተሰብ አጥፍቼው ዛሬ የምትሉ ከሆነ ከባድ ነው እህቶችና እነዚህን ነገሮች አድርጉ። ኢትዮጵያ መጥታችሁ ትኖራላችሁ። አታስቡ። እውነቴን ነው የምላችሁ። እርዝቃችሁ የትም ይሁን አላህ ነው የሚያኖረን ማለት ነው። አላህ ነው የሚያኖራችሁ እህቶቼ። ሰላማችሁ ይብዛልኝ። ቪዲዮዬን ላይክ አድርጉልኝ እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።